በአረብ ሀገር የምትኖሩ ኢትዮጵያውያን የዱባይ ፖሊስ የመጨረሻ ጥብቅ ማስጠንቀቂያ ሰጥቷል። እባካችሁ ይህንን ቪዲዮ ለጥንቃቄ ይሆን ዘንድ ሼር ተደራረጉ። በተባበሩት አረብ ኤምሬትስ የሚኖሩ ኢትዮጵያውያን በዲጂታል መድረኮች በሚያደርጓቸው እንቅስቃሴዎች ላይ ጥንቃቄ እንዲያደርጉ የዱባይ ፖሊስና የኢትዮጵያ ቆንስላ ጽሕፈት ቤት ጥብቅ ማስጠንቀቂያ አስተላልፈዋል። ይህ ማስጠንቀቂያ የተሰጠው በትውልደ ኢትዮጵያውያን መካከል በማህበራዊ ሚዲያ ላይ እየተደረጉ ያሉ አንዳንድ ህገወጥ ድርጊቶችን ለመከላከል ነው ተብሏል። በአረብ ኤምሬቶች የሳይበር ወንጀል ህግ መሰረት የሚከተሉ ድርጊቶች ከፍተኛ ቅጣትን እንደሚያስከትሉም ተገልጿል። አንደኛ፣ የጥላቻ ንግግር። በማህበረሰቡ መካከል መከፋፈልን፣ ጥላቻንና ንቀትን የሚያንጸባርቁ የብሔር ፖለቲካ እንቅስቃሴዎችን ሶሻል ሚዲያ ላይ መለጠፍ። ሁለተኛ፣ ስድብና ስም ማጥፋት። ግለሰቦችን ወይንም ተቋማትን በቪዲዮ በጽሑፍ ወይንም በኮሜንት መዝለፍና ስም ማጥፋት በህግ የተከለከለ ነው። ሶስተኛ፣ ያለ ፍቃድ መረጃ ማውጣት። የግለሰቦችን ግላዊነት የሚነኩ ምስሎችን፣ ቪዲዮዎችን ወይንም መረጃዎችን ያለ ፍቃድ ማሰራጨት በህግ እንደሚያስቀጣም ተገልጿል። አራተኛ፣ ገንዘብ ማሰባሰብ። ያለ መንግስት ፍቃድ በማህበራዊ ሚዲያ በኩል በስምምነት ገንዘብ ማሰባሰብ በኤሚሬትስ ህግ የተከለከለ ነው እና ትውልደ ኢትዮጵያውያን እባካችሁ ጥንቃቄ አድርጉ። ለበለጠ መረጃ የፕላስ ምልክቷን በመንካት ፎሎ ማድረግ እንዳይረሳ።